በአሁኑ ጊዜ ማንኛውም ሰው በኢትዮጵያ ውስጥ ቢዝነስ ለመጀመር ሲያስብ እንደ እንቅፋት ከሚቆጠሩ በርካታ ምክንያቶች ውስጥ አንደኛው የተደራረበ የታክስ ስርዓት ነው። በሀገሪቱ አሁን ባለው ተጨባጭ ሁኔታ የታክስ ስርዓቱ ከጊዜ ወደ ጊዜ እየሰፋ በመምጣቱ የተነሳ በተለይ አዳዲስ የቢዝነስ ጀማሪዎች እንደ ስጋት ከሚያነሷቸው ምክንያቶች አንደኛው ይሄ የተደራረበ የታክስ ስርዓት ነው። ደግነቱ አንዳንድ የኢኮኖሚ እንቅስቃሴዎች በተለያየ ምክንያት ከታክስ ከገቢ ግብር ቀረጥ ወይም ደግሞ ከባት ነፃ የሆኑ ናቸው። ሰላም የአዲስ ላይን ዩቲዩብ ሚዲያ ቤተሰቦች እንደምን አላችሁ? በዚህ ቪዲዮ ከታክስ ነፃ የተደረጉ የተለያዩ የቢዝነስ አይነቶችን እናነሳለን። እንደተለመደው ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር በማድረግ እስከ መጨረሻው ተመልከቱ። እንግዲህ በኢትዮጵያ ምንም እንኳ ከጊዜ ወደ ጊዜ የተደራረበ የታክስ ስርዓት እያደገ ቢመጣም በአንድም በሌላም ምክንያት የተለያዩ የቢዝነስ አይነቶች ደግሞ ከግብር ስርዓት ነፃ ናቸው። አንዳንዶቹ ከቫት አንዳንዶቹ ደግሞ ከንግድ ገቢ ግብር ነፃ የሆኑ የተለያዩ የንግድ እንቅስቃሴዎች አሉ ማለት ነው። ከእነዚህ የተለያዩ የንግድ እንቅስቃሴዎች በዋነኝነት የሚጠቀሱት የሚከተሉት ሲሆኑ አንደኛው የግብርና ምርቶች ሽያጭና ማምረት ሂደትን የሚመለከት ነው። የተለያዩ የግብርና ምርቶች ከታክስ ግብር ነፃ ናቸው። በቀጥታ ከንግድ ግብር እንደዚሁም ከቫት ነፃ ተደርገዋል። ለምሳሌ የተለያዩ የእህል ምርቶች፣ አትክልትና ፍራፍሬዎች፣ የእንስሳት ተዋጽኦችና መሰል የግብርና ምርቶችን የሚያጠቃልል ነው። በዚህም ለምሳሌ አትክልትና ፍራፍሬ ቤቶች እንደ እህል ቤት፣ ወፍጮ ቤት የመሳሰሉ ቢዝነሶች ከግብር ነፃ የተደረጉ ናቸው። ይህ ብቻ ሳይሆን የተለያዩ ለግብርና ስራ ግብዓት የሚያገለግሉ የተለያዩ የኢንዱስትሪ ምርቶችንም መሸጥ ከVAT ነፃ የተደረጉ ናቸው። ለምሳሌ እንደ ማዳበሪያ፣ ጸረ አረም እና የመሳሰሉት ከግብርና ምርት ጋር የተገናኙ የተለያዩ የኢንዱስትሪ ምርቶችንም ከVAT ግብር ነፃ የተደረጉ ናቸው። ሁለተኛው የትምህርት አገልግሎትን የሚመለከት ነው። በዚህም የተለያዩ የትምህርት አገልግሎቶች በተለይ ከቫት ግብር ነፃ ተደርጓል። በተለይ ደግሞ የሚከተሉትን ማንሳት ይቻላል። ለምሳሌ የትምህርት ቤት ወራዊ ክፍያዎች፣ የልጆች ክፍያዎች፣ የተለያዩ የሞጁል እና የሴሚስተር ክፍያዎች፣ የተለያዩ ኮሌጆች ወይ በዩኒቨርሲቲዎች የሚደረጉ የሴሚስተር ክፍያዎች እና የመሳሰሉት የተለያዩ አጫጭር ስልጠናዎችን የሚሰጡ የትምህርት ተቋማት የሚያስከፍሏቸው ክፍያዎች ከቫት ነፃ የተደረጉ ናቸው። ሶስተኛው የጤና አገልግሎት ላይ ማሰማራትን የሚመለከት ነው። እንግዲህ የጤና አገልግሎት ስንል በውስጡ በርካታ ነገሮችን የያዘ ነው። እንደሚታወቀው ሆስፒታሎች፣ ክሊኒኮች፣ የሕክምና ላቦራቶሪዎች፣ የተለያዩ አይነት የጤና አገልግሎትን የሚሰጡ ተቋማት አሉ። ስለዚህ እነዚህ ተቋማት የሚሰጧቸው አገልግሎቶች ከቫት ነፃ የተደረጉ ናቸው ማለት ነው። ይህ ማለት ግን ከንግድ ገቢ ግብር ነፃ አይደሉም። ቫት የማይጣልባቸው የተለያዩ የንግድ እንቅስቃሴዎች ናቸው ማለት ነው። ሌላኛው ከግብር ነፃ የተደረገ የቢዝነስ አይነት የትራንስፖርት ሰርቪስ ነው ወይም ደግሞ የህዝብ ማጓጓዣ አገልግሎት ናቸው። በዚህም የተነሳ አንዳንድ የህዝብ መጓጓዣ አገልግሎቶች ከቫት ነፃ የተደረጉ ናቸው። ለምሳሌ የህዝብ አውቶቡሶች የታክስ አገልግሎት የሚሰጡ እና የአጠቃላይ የከተማ መጓጓዣ ስርዓት ከቫት ነፃ ናቸው ማለት ነው። ሌላኛው የበጎ አድራጎት ተቋማትን የሚመለከት ነው። በተለይ የተለያዩ የሂውማኒታሪያን አገልግሎት የተለያዩ የሰብአዊ ልማት ላይ የተሰማሩ የበጎ አድራጎት ድርጅቶች የሚሰሯቸው ስራዎች ከገቢ ግብርም ከቫትም ነፃ ተደርገዋል ማለት ነው። ስለዚህ የበጎ አድራጎት ተቋማት እነዚህ ሲቪክ ሶሳይቲስ ወይም ሲቪክ አሶሲዬሽን የምንላቸው የሚሰሯቸው የተለያዩ ስራዎች በተለያየ መንገድ ገንዘብ ማግኘት በገንዘብ መስራት ከግብር ነፃ ተደርገዋል። እንደዚሁም ሌላኛውን ስንመለከት ደግሞ ዴይ ኬር አገልግሎቶች ናቸው። እንግዲህ ዴይ ኬር በጣም በትንሽ ወጪ በቀላል ግብአቶች ሊጀመር የሚችል በተለይ እናቶች ሴት እህቶቻችን በቀላሉ ሊጀምሩት የሚችሉ የቢዝነስ አይነት ነው። ይህም አገልግሎት እንግዲህ ከአንደኛ ከቫት ነፃ ነው። ሁለተኛ ደግሞ እስከ 3 ዓመት ሊደርስ በሚችል ደረጃ ከንግድ ገቢ ግብር ነፃ ናቸው ማለት ነው። በመጨረሻም የቫት ግብር የማያጠቃልላቸው ሌሎች የቢዝነስ አይነቶችን ስንመለከት ለምሳሌ የበሰሉ ምግቦችን መሸጥ ለምሳሌ እንደ እንጀራ፣ ዳቦ፣ ወተት የመሳሰሉ እንደዚህ ምናምን እንደዚህ ዕለታዊ ፍጆታን የሚመለከቱ ነገሮች እነዚህም ከቫት ነፃ ተደርገዋል ማለት ነው። ስለዚህ የበሰሉ ምግቦችን ለምሳሌ እንጀራ፣ ዳቦ እነዚህን የመሳሰሉ ራሳቸውን ችሎ በቢዝነስ ደረጃ ለምሳሌ እንደ ማከፋፈል ወይ ደግሞ የችርቻሮ ራሱን ችሎ በላይሰንስ የሚሰሩ ሲሆኑ ነው። ነገር ግን እንደዚህ አይነት ነገሮች የበሰሉ ምግቦች ሆነውም በሆቴሎች ላይ ተደራቢ አገልግሎት ሆነው የሚሰጡ ከሆነ ስቲል የቫት ግብር ያጠቃልላቸዋል። ነገር ግን እነዚህ አይነት የበሰሉ ምግቦችን ማከፋፈል ወይ ደግሞ በችርቻሮ መልክ ራሱን በቻለ የቢዝነስ ላይሰንስ ለሚሰሩ ሰዎች ግን እነዚህ ነገሮች ከቫት ግብር ነፃ የተደረጉ ናቸው ማለት ነው። እንዲሁም በመጨረሻ በቅርቡ የገንዘብ ሚኒስቴር ያወጣው መመሪያ ጸድቆ ወደ ተግባር እስኪገባ ድረስ አሁን ላይ በጣም በርካታ ወጣቶችን ተጠቃሚ እያደረገ ያለው የኦንላይን ኮንተንት ክሬሽን ስራ በተለይ ዩቱበሮች፣ ቲክቶከሮች እና ሌሎች ኦንላይን ፕላትፎርሞችን በመጠቀም የሚሰሩ ስራዎች ከቫት ወይም ደግሞ ከአጠቃላይ የግብር ስርዓቱ ውጭ ናቸው ማለት ነው። በቅርቡ በረቂቅ ላይ ያለ መመሪያ አለ። እነዚህን ቢዝነስ አይነቶችን ወደ ግብር ስርዓቱ ለማካተት አላማ ያለው በረቂቅነት ደረጃ ላይ
ያለ አንድ መመሪያ አለ። ስለዚህ እሱ ወደ ስራ እስኪገባ ድረስ እነዚህ የኦንላይን ስራዎች ወይም ደግሞ የኮንተንት ክሬሽን ቢዝነሶች የንግድን የቫት ታክስ የማይጣልባቸው ናቸው ማለት ነው። በአጠቃላይ በኢትዮጵያ አሁን ባለው ተጨባጭ ሁኔታ እነዚህን የመሳሰሉ የተለያዩ የኢኮኖሚ እንቅስቃሴዎች ከግብር ነፃ የሆኑበት ሁኔታ አለ። በመጨረሻ ግን ማንሳት የምፈልገው ነገር ማንኛውም ሰው በኢትዮጵያ ውስጥ አዲስ ቢዝነስ ለመጀመር ሲያስብ ተገቢውን ባለሙያ ማማከር እንዳለበት ለማስገንዘብ እወዳለሁ። ቪዲዮ ጠቃሚ ነው ካገኛችሁት እንደተለመደ ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር አድርጉ። ቀጣይ በሌላ ቪዲዮ እስክመለስ ቻው።